የጣሪያ ስር አበቦች በእውነተኛ ታሪክ ላይ የተመሰረተ ድንቅ መጽሐፍ ምዕራፍ 1 ክፍል 3። እናታችን ረጅም ሰዓት ወስዶባት ያዘጋጀቻቸው ምግቦች በማሞቂያው ውስጥ ብዙ በመቆየታቸው ምክንያት ደረቁ። አንድ ሰዓት የመንትዮቹ መኝታ ሰዓት በመሆኑ እንቅልፋቸው መጥቶ እንኳን ሳያዩት ለመተኛት 10 ጊዜ አባባ የሚመጣው መቼ ነው እያሉ መጠየቅ ጀምረዋል። እናታችን ወዲያ ወዲህ እየተመላለሰች ደጋግማ በሰፊው መስኮት ወደ ውጭ ትመለከታለች። ድንገት የሆነ መኪና ወደኛ ግቢ ሲታጠፍ ተመለከትኩና አባታችን መጣ ብዬ ጮህኩ። በራፋችን ላይ መጥቶ የቆመው ግን የአባታችን አረንጓዴ ካዲላክ ሳይሆን ፖሊስ የሚል የተጻፈበት ነጭ መኪና ነበር። ሁለት የደንብ ልብስ የለበሱ ፖሊሶች ወደ በሩ ቀርበው የበሩን ደውል ሲጫኑት እናታችን በድንጋጤ ደርቃ ቀረች። እጇን አንገቷ ላይ አድርጋ የደነዘዘች መስላ አይኖቿ ጠቁረው ስመለከታት ልቤ ውስጥ የሆነ የሚያስፈራ ነገር ሲራወጥ ተሰማኝ። በእድሜ ጠና ያለው ፖሊስ እይታውን ከአንደኛው ሴት ወደ ሌላኛዋ እያንከራተተ ወይዘሮ ክሪስቶፈር ብላንገር ሲል ጠየቀ። እናታችን በዝግታ ጭንቅላቷን ነቀነቀች። ወደ እሷ ጠጋልኩ። ክሪስቶፈር እንደዚያው አደረገ። መንትዮቹ ግን የፖሊሶቹን መምጣት ምንም ግድ ሳይሰጣቸው ወለሉ ላይ ተቀምጠው በትናንሽ መኪኖቻቸው እየተጫወቱ ነው። ሌላኛው ፖሊስ ወደ እናታችን ጠጋለና ወይዘሮ ዶላንድን ጋር በጣም እናዝናለን፣ በግሪንፊልድ አውራ ጎዳና ላይ አደጋ ደርሶ ነበር። አደጋው ውስጥ ባለቤትሽ ነበረበት አለ። ከእናታችን የታፈነ ጎሮሮ ድንገተኛ ሳቅ ተሰምቶ ተንገዳገደች። እኔና ክሪስ አጠገቧ ሆነን ባንደግፋት ኖሮ ትወድቅ ነበር። አደጋውን በተመለከተ የአይን ምስክር አነጋግረን ነበር። የባለቤትሽ ጥፋት አልነበረም ሲል ያለምንም ስሜት ቀጠለ። እንደ መረጃው ከሆነ ሰማያዊ ፎርድ መኪና ይነዳ የነበረ የሰከረ ሰው የባለቤትሽን መኪና ለመግጨት እየተጠጋ ነበር። ባለቤትሽ አደጋ እየመጣ መሆኑን በማወቁ ላለመጋጨት መንገዱን ሲለቅ ሌላ መኪና ላይ የነበረ ማሽን መኪናው ላይ ወደቀበትና የባለቤትሽ መኪና ተገለባበጠ። ያም ሆኖ ሊተርፍ ይችል ነበር። ነገር ግን እየመጣ ያለ ሌላ የጭነት መኪና መቆም ባለመቻሉ የባለቤትሽን መኪና በኃይል ሲገጨው የባለቤትሽ መኪና እንደገና ተገለባበጠና በእሳት ተያያዘ። የኔ ባለቤት እናታችን በሹክሹክታ ተናገረች። ድምጿ በጣም የደከመና ለመስማት የሚያስቸግር ነበር። አልሞተም፣ አልሞተም አለች በድጋሚ። እመቤቴ አለ ፖሊሱ በፊኛዎቹና በመብራት የደመቀውን ክፍል እየተመለከተ። በዚህ ልዩ በሚመስል ቀን እንደዚህ አይነት መጥፎ ዜና ይዤ በመምጣቴ ይቅርታ አዝናለሁ እመቤቴ። ሁሉም ሰው እሱን ለማትረፍ የሚችለውን ሁሉ አድርጓል። ግን ዶክተሩ እንደነገረን ሕይወቱ ያለፈው ወዲያውኑ ነበር። ሶፋ ላይ ከተቀመጡት መሃል የሆነ ሰው ጩኸቱን አቀለጠው። እናታችን አልጮኸችም። አይኗ ላይ ግን ከባድ ሐዘን ይታያል። ፊቷ ላይ የነበረው የሚያምር ቀለም የሞት ጭንብል መሰለ። ይሁን ሁሉ ነገር እውነት ሊሆን እንደማይችል በአይኖቼ ልነግራት በመሞከር አይን ቀና ብዬ አትኩሬ ተመለከትኳት። አባቴ አይሆንም፣ የኔ አባት አይሆንም፣ እሱ ሊሞት አይችልም፣ ሊሆን አይችልም። የሚሞቱት ያረጁና የታመሙ ሰዎች እንጂ የሚፈለግ የሚወደድና ወጣት የሆነ ሰው አይደለም። ሆኖም እናቴ ፊቷ ገርጥቶ አይኗ ፈዞና እጆቿ እርጥብ መሐረብ እያፍተለተለ ቆማለች። በመመለከታት በእያንዳንዷ ሰከንድ አይኖቿ ወደ ውስጥ እየጎደጎዱ የሚሄዱ ይመስሉ ነበር። ማልቀስ ጀመርኩ። ፖሊሱ እመቤቴ በመጀመሪያ ግጭት ወቅት ከመኪናው ውስጥ የወደቁ የተወሰኑ ዕቃዎችን አግኝተናል። ለማትረፍ የቻልነውን ያህል ሞክረናል አለ። ሂድ ከዚህ ሂድ፣ ውጣ። የኔ አባት አልሞተም፣ እሱ አልሞተም። መንገድ ላይ አይስክሬም ለመግዛት ቆሞ ነው።
አውቃለሁ፣ በየትኛውም ደቂቃ ይመጣል፣ ውጣ ከዚህ እያልኩ ፖሊሱ ላይ ጮህኩበት። ፖሊሱን ለመምታት ወደፊት ተንደርድሬ ያዝኩት። ሊያላቅቀኝ እየሞከረ ሳለ ክሪስቶፈር መጣና ጎትቶ ወሰደኝ። እባካችሁ አንዳችሁ ይህችን ልጅ እርዷት አለ። የእናቴ እጆች ትከሻዬን ይዘው ወደ እሷ አስጠጉኝ። ቤት ውስጥ ያሉት ሰዎች በደነገጠ ድምፅና በሹክሹክታ ያልጎመግማሉ። በሞቀው መጋገሪያ ውስጥ የነበረው ምግብ ተቃጥሎ መሽተት ጀመረ። የሆነ ሰው መጥቶ እጄን ይዞኝ እግዚአብሔር እንደ አባቴ ያለ ሰው ሕይወት በጭራሽ እንደማይወስድ እንዲነግረኝ ጠበቅኩ። ግን ማንም አልመጣም። ክሪስቶፈር ብቻ እጁን ወገቤ ላይ አደረገ። ሶስታችንም ተቃቀፍን፣ እኔ፣ እናቴና ክሪስቶፈር። በመጨረሻም እንግዳ በሆነ ሻካራ ድምፅ መናገር የጀመረው ክሪስቶፈር ነበር። አባታችን ለመሆኑ እርግጠኞች ናችሁ? በእሳት የተያያዘው አረንጓዴ ካዲላክ መኪና ውስጥ የነበረው ሰው የደረሰበት ከባድ ቃጠሎ ከነበረ ማንነቱን እንዴት ታውቃላችሁ? የኛ አባት አይሆንም፣ ምናልባት ሌላ ሰው ሊሆን ይችላል አለ። እናታችን ከዓይኖቿ እንባ ባይወርድም ከጎሮሮዋ ውስጥ የተቆራረጠ ጥልቅ መንቀሳቀስ ይሰማ ነበር። አምናለች። እነዚያ ሶስት ሰዎች እውነቱን እየተናገሩ እንደሚሆን አምናለች። ልደት ለማክበር ዘንጠው የመጡት እንግዶች ሁሉ አሁን በዙሪያችን ተሰብስበው ለተፈጠረው ነገር ማጽናኛ የሚሉትን ቃል እየነገሩን ነው። በጣም እናዝናለን ኮሪን፣ እውነት በጣም አስደንጋጭ፣ አሳዛኝ፣ ምስኪን ክሪስ። ምን አይነት ከባድ መከራ ደረሰበት። ቀናችን የተቆጠረ ነው። ሁል ጊዜም እንዲህ ነው። ከተወለድንበት ጊዜ ጀምሮ ቀናችንን የተቆጠረ ነው። ቀጠለ። እናም ልክ ውሃ ኮንክሪት ውስጥ እንደሚሰርግ አይነት ነገሩ በውስጣችን በቀስታ ሰረገ። አባታችን ሞቷል። ከዚያ በኋላ መቼም በህይወት አናየውም። ልናየው የምንችለው በሳጥን ውስጥ ሆኖ ከዚያ መሬት ውስጥ ሲገባና ስሙ የተወለደበትና የሞተበት ቀን የተጻፈበት ድንጋይ ላይ ነው። እኔ እንደተሰማኝ ሊሰማቸው የማይገባ ስለሆነ መንትዮቹ እንዴት እንደሆኑ ለማወቅ ዞሬ ተመለከትኩ። አንድ መልካም ሰው ወደ ወጥ ቤት ወስዷቸው ከመንትዮቹ በፊት ቀለል ያለ ምግብ እያዘጋጀላቸው ነበር። አይኔ ከክሪስቶፈር አይን ጋር ተጋጨ። ልክ እንደኔ በዚህ ቅዠት ውስጥ እንደተያዘ ያስታውቃል። ፊቱ የገረጣና የደነገጠ ይመስላል። አይኖቹ ሐዘን አጥንተውባቸዋል፣ ጠቁረዋል። አንደኛው ፖሊስ ወደ መኪናው ተመልሶ የታሰሩ ነገሮችን ይዞ መጣና በጥንቃቄ ጠረጴዛ ላይ ዘረገፋቸው። አባቴ ኪሱ ውስጥ የሚያስቀምጣቸው ነገሮች ነበሩ። እናታችን ለገና በስጦታ የሰጠችው የኪስ ቦርሳ፣ የማስታወሻ ደብተሩ፣ የእጅ ሰዓቱና የጋብቻ ቀለበቱን ስመለከት በቆምኩበት ደረቅኩ። ሁሉም ነገር ጠቁሯል፣ በጭስና በእሳት አርሯል። በመጨረሻም የመጡት የመኪናው የዕቃ ማስቀመጫ ሲመታ ከሻንጣው ውስጥ የተበተኑት የአባቴ ልብሶችና ለኮሪና ኬሪ የተገዙላቸው ባለቀለም አሻንጉሊቶች ነበሩ። ባለቀይ ፊቱ ፖሊስ ሲናገር ሁሉም የተገኙት መንገዱ ላይ ተበትነው ነበር። እነዚያን ልብሶች አውቃቸዋለሁ። እነዚያን ሸሚዞች፣ ከረባቶችና ካልሲዎች ሁሉንም አውቃቸዋለሁ። ከልብሶቹ መሃል ላለፈው ልደቱ ሰጥቼው የነበረው ከረባት ነበረበት። አስክሬኑ የእሱ መሆኑን የሚለይልን አንድ ሰው እንፈልጋለን አለ ፖሊሱ። አሁን በእርግጠኝነት አወቅኩ። እውነት ነው። አባታችን በራሱ የልደት ቀን እንኳን ሳይቀር ስጦታ ይዞልን የሚመጣ አባታችን ሞቷል። ከዚያ ክፍል ሩጬ ወጣሁ። ልቤን ከሚያደሙትና እስከ ዛሬ ከተሰሙኝ ህመሞች ሁሉ በከፋ ሁኔታ ካሳመሙኝ የተዘረገፉት ዕቃዎች ሸሽቼ ሮጥኩ። ከቤት ወጥቼ ከጀርባ ያለው የአትክልት ቦታ ሄድኩና አሮጌውን የማፕል ዛፍ በጡጫ ቀጠቀጥኩት።
እስኪያመኝ እጄ ደም በደም እስኪሆን ድረስ ቀጠቀጥኩት። ከዚያ ሳሩ ላይ ዘጭ ብዬ ወድቄ አምርሬ አነባው። በሕይወት መቆየት ይገባው ስለነበረው አባቴ አለቀስኩ። ያለ እርሱ ሕይወታችንን ለምንገፋው ለእኛ አነባው እና ምን ያህል መልካም አባት እንደሆነና እንደነበረ የማወቅ እድል ላላገኙት መንታ እህትና ወንድም ያለቀስኩ። እምባዬ አልቆ አይኖቼ አብጠው ደም መስለው እየቆጠቆጡኝ ባለሁበት ቅጽበት የእግር ኮቴ ወደ እኔ ሲመጣ ሰማሁ። እናቴ ነበረች። ሳሩ ላይ አጠገቤ ተቀመጠችና እጄን በእጆቿ ያዘች። ሰማዩ ላይ ግማሽ ጨረቃ በሚሊዮን በሚቆጠሩ ከዋክብት ታጅባ ወጥታለች። አዲስ ከተወለደው ከጸዳዩ ሽታ ጋር ንፋሱ ደስ የሚል ነበር። በመካከላችን የነበረው ዝምታ ማብቂያ የሌለው በሚመስል ሁኔታ ለረጅም ደቂቃዎች ቀጠለ። በመጨረሻ እናቴ ካቲ አባትሽ ከላይ ከሰማይ ሆኖ እያየሽ ነው። ጎበዝ እንድትሆኚ እንደሚፈልግ ታውቂያለሽ አይደለ? አለችኝ። አልሞትም እማዬ። ላለማመን ፈለጉ። እዚህ ቦታ ብዙ ቆይተሻል። ምናልባት አላስተዋልሽ ይሆናል እንጂ 4 ሰዓት ሆኗል። አንድ ሰው የአባትሽን አስክሬን መለየት ነበረበት። ስለዚህ ደግሞ ጂም ጆንስተን እንደሚሄድ ነግሮኝ ነበር። እኔ ግን ራሴን ማየት ስለፈለኩ ሄጄ አየሁት። አየሽ፣ እኔም ለማመን ከብዶኝ ነበር። አባትሽ ሞቷል ካቲ። ክሪስቶፈር አልጋው ላይ ሆኖ እያለቀሰ ነው። መንትዮቹ ተኝተዋል። መሞት ምን እንደሆነ ግን በደንብ አልገባቸውም። አቅፋኝ ጭንቅላቴን ትከሻዋ ላይ አሳረፈችው። ከዚያ ተነሳችና ከእሷ ጋር እንድነሳ ክንዷን ወገቤ ላይ አድርጋ እየጎተተችኝ፣ ነይ፣ እንደዚህ አዝነሽ ብቻሽን መሆን ጥሩ አይደለም። ሐዘንሽን ውስጥሽን ከምትቀብሪው ይልቅ ሐዘንሽን ከሚጋሩ ሰዎች ጋር መሆን የተሻለ ነው። ይህንን ስትነግረኝ አንዲት ዘለላ እንባ እንኳን አይኖቿ ላይ አልነበረም። ነገር ግን በውስጧ እያለቀሰችና እየጮኸች እንደሆነ ከድምጿና አይኖቿ ላይ ከሚታየው ጥልቅ ሐዘን መናገር ይቻላል። ከአባታችን ሞት ጋር ተያይዞ ቀኖቻችን ቅዠት ያጠላባቸው ጀመር። እናቴን ያለማቋረጥ አትኩሬ እያየኋት ለእንደዚህ አይነት ነገር አስቀድማ ልታዘጋጀን ይገባ እንደነበር አሰብኩ። ይሁን ነገር በሞት ማጣት ምን እንደሚመስል እንድናውቅ የራሳችን የሆነው ውሻ ወይም ድመት እንዲኖርን ፈቅዳለን አታውቅ። ያንን ብታደርግ ኖሮ ድንገት ሲሞቱብን ሞት ምን ማለት እንደሆነ በጥቂቱም ቢሆን ማወቅ የነበረ ይመስለኛል። የሆነ ሰው፣ ትልቅ ሰው፣ መልከ መልካሞችም ወጣቶችም በጣም አስፈላጊ ሰዎችም ሊሞቱ እንደሚችሉ ሊያስጠነቅቁን ይገባ ነበር። እጣ ፈንታ በሆነ ቀዳዳ ውስጥ እየጎተታት ቀጭንና ስስ ላደረጋት እናት እንዴት እንደዚህ አይነት ነገር ሊባል ይችላል? መናገር ወይም መብላት ወይም ፀጉሯን ማበጠር ወይም ሳጥኗን የሞሉትን የሚያማምሩ ልብሶችን መልበስ ለማትፈልግ ሴት እንዴት እንዲህ አይነት ነገር በግልጽ መናገር ይቻላል? ሌላው ቀርቶ እኛ የሚያስፈልገንን ነገር እንኳን ማየት አትችልም ነበር። ደጋግ የጎረቤቶቻችን ሴቶች መጥተው የሚወስዱን መሆናቸውንና ቤታቸው ያዘጋጁትን ምግብ የሚያመጡልን መሆኑ መልካም ሆኖልን ነበር። ቤታችን በአበቦችና ጎረቤቶች ሰርተው በሚያመጡት ምግብ የተሞላ ሆኖ ነበር። አባታችንን የሚወዱት የሚያደንቁትና የሚያከብሩት ብዙ ሰዎች ሁሉ ይመጡ ስለነበረ አባታችን ይህንን ያህል ታዋቂ በመሆኑ ተገረምኩ። ሆኖም የሆነ ሰው እንዴት እንደሞተ ጠይቆ ስንት ጥቅም የሌለው መሞት ያለበት ለማህበረሰቡ ሸክም የሆነ ሰው እያለ እንደሱ አይነት ወጣት መሞቱ አሳዛኝ ነገር እንደሆነ በተናገረ ቁጥር ሞቱ ይበልጥ ያሳምመኝ ነበር። ከሰማኋቸው ነገሮች የተነሳ እጣ ፈንታ የሚባለው ነገር ክፉና ለሚወደድና ለሚፈለግ ሰው እንኳን ክብር የሌለው አሰቃቂ ነገር እንደሆነ አወቅኩ። የጸደይ ቀናት እያለፉ ወደ በጋ ተጠጋ። ምንም ያህል
ለቅሶውን ለማስተናገድ ቢሞክር ሐዘን እየደበዘዘ የሚመጣበት የራሱ መንገድ አለው። እናም በህይወት ውስጥ በጣም ተወዳጅ የነበረ ሰው ሳይቀር እየደበዘዘና ከትኩረታችን ወጣ ያለ ጥላ እየሆነ ይመጣል። የተወደዳችሁ የማራኪ ትረካ ቤተሰቦች የዛሬውን ትረካችንን እንደወደዳችሁት ባለሙሉ ተስፋ ነን። እንደ ጥረታችን እንዳጀማመራችን ይሄ ጎለዋል፣ ይሄ ያንሰዋል፣ ይሄን ብታደርጉ የምታስተካክሉ ብላችሁ ሐሳብ አስተያየት ብትሰጡን እንዲሁም ለወዳጆቻችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዲያደርጉን ብትጋብዙልን ደግሞ እኛም የበለጠ በጥረት እና እናንተ በምትፈልጉት አካሄድ ሙሉ ሆነን እንደምንመጣ ቃል እንገባላችኋለን። እንወዳችኋለን። አብራችሁን ስለቆያችሁ እናመሰግናለን።